ሰላም ውድ የሚኪ ሚዲያ ቤተሰቦች እንዴት ናችሁ? ዛሬ የምናየው ስለ ፍሪላንሲንግ ነው። ለዚህም ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ መቀላቀል ይችላሉ። ቪዲዮንም እስከ መጨረሻው አይታችሁ ከወደዳችሁት ላይክ ማድረግም እንዳይረሳ። በመጀመሪያው ስቴፕም ፍሪላንሲንግ ምንድን ነው? ፍሪላንሲንግ ማለት በቤታችን ውስጥ ሆነን የምንሰራው በዚህ ሰዓት በጣም ትርፋማ የሆነ ቢዝነስ ነው። እናም ከአንድ ድርጅት ጋር ወይም ከተቋም ጋር ተስማምተን በቤታችን ውስጥ ሆነን የምንሰራው ስራ ነው። ለምሳሌም ግራፊክስ ዲዛይን፣ ኮንተንት ራይተር፣ ዌብ ዲቨሎፐር እና ቪዲዮ ኤዲቲንግ ነው። እነዚህም ከፍሪላንስ ስራዎች ውስጥ ይመደባሉ። እናም ፍሪላንሲንግ የራስ ነፃነት ያለው ስራ ነው። የራስ ወይም የራስሽ ማናጀር ራስ ነህ። በዚህም ስራ በአሁኑ ሰዓት ብዙ ሰዎች ትርፋማ እየሆኑ ይገኛሉ። ፍሪላንሲንግም በኢንተርኔት ምክንያት የተጀመረ ስራ ነው። እናም የትም ቦታ ሆናችሁ መስራት የምትችሉት ስራ ነው። ይህም ስራ ዓለም አቀፍ ስራ ነው። ክላይንታችሁም ከኢትዮጵያ ውጭ ሊሆን ይችላል፣ እዚህም ኢትዮጵያ ውስጥም ሊሆን ይችላል። ክላይንታችሁም ሌላ ሀገር ከኢትዮጵያ ውጭ የሚኖር ከሆነ በዶላር ነው የሚከፈላችሁ። እዚህም ሀገር እኛው ጋር ኢትዮጵያ ውስጥም ከሆነ በብር ነው የሚከፈላችሁ። እናም ይህን ስራ ከኢትዮጵያ ውጭ እንዴት ነው ክላይንት ማግኘት የምንችለው ካላችሁኝ፣ አንደኛ በፋይቨር ዌብ ነው። ሁለተኛም ደግሞ በአፕወርክ ነው። ሶስተኛም በቶፕቴል ነው። እኔ ከጠቀስኳቸው ድረገጾች ሌላ ብዙ ዌቦች አሉ፣ በእነሱም ማግኘት ይችላሉ። ይህን ስራ እንዴት እንጀምር ካላችሁኝ፣ አንደኛ ይህን ስራ ለመስራት አሪፍ የሆነ ስኪል ያስፈልጋችኋል። ይህንም ስኪል ከዩቲዩብ ወይም በተለያዩ ቦታዎች ማግኘት ይችላሉ። ለምሳሌ ኮርሶችን መግዛት። ሌላውም ይህን ስራ ለማስተማር ብለው የከፈቱት ተቋም አለ፣ እዛም ሄዳችሁ መማር ትችላላችሁ። ሁለተኛም የራሳችሁ የሆነ ስራ ፖርትፎሊዮ ያስፈልጋችኋል። ሶስተኛም በፍሪላንሲንግ ድርጅቶች ላይ በመመዝገብ። አራተኛውና ዋነኛውም ደግሞ ዋይፋይ ኦር ኢንተርኔት ያስፈልጋችኋል። አምስተኛም ዲቫይስ ያስፈልጋችኋል። ሞባይል ኦር ፒሲ አሪፍ ፐርፎርማንስ ያለው ዲቫይስ ቢሆን ይመረጣል። እናም ስለ ፍሪላንሲንግ በደንብ አውቃችኋል ብዬ አስባለሁ። እንደዚህ አይነት ጠቃሚ መረጃዎችን ማግኘት ከፈለጉ ሰብስክራይብ በማድረግ ይህን ቻናል መቀላቀል ይችላሉ። ላይክ ማድረግም እንዳይረሳ። ለቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ